ከወልድ የተቀበላችሁት ቃል የሚሰራ ቃል። ይሄ ቪዲዮ ለአገልጋዮችና በአገልግሎት ውስጥ ላላችሁ እንደዚሁም ደግሞ ለማገልገል ጊዜያችሁን መስጠት ለምትፈልጉ ለእናንተ ለሁላችሁ ነው። ጌታችን ኢየሱስ ክርስቶስ ወደ መጣበት ወደ አባቱ በሞት ሊሄድ በቀረበበት ሰዓት ላይ በዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ እስከ መጨረሻው 3 ጠንካራ ጸሎቶችን ጸልየዋል። አንደኛው ስለ ራሱ ጸልየዋል፣ ሁለተኛው ስለ አማኞች ጸልየዋል፣ ሶስተኛው ደግሞ በዓለም ስላሉ ሁሉ ደግሞ ጸልየዋል። ከጸለያቸው ጸሎቶች መካከል ደግሞ ስለ ደቀ መዛሙርቱ የጸለየው ጸሎት ነው። ይሄ ጸሎት ምንድነው? እሱም የሰጠኸኝን ቃል ሰጥቻቸዋል እነርሱም ተቀብለውታል ይላል። የሰጠኸኝን ቃል ሰጥቻቸዋለሁ አለ። አብ ለወልድ የሰጠው ቃል ምን አይነት ነበር? ከአብ የተቀበለው ቃል የሚሰራ ቃል፣ በአጋንንት ላይ ተጽዕኖ የሚያመጣ ነው። ታመሙትን የሚፈውስ ነው። ያበዱትን የሚፈውስ ነው። በተለያየ ሁኔታ ላሉት ሕይወታቸው ለተዘበራረቀባቸው ሰላም የሚሰጥ ነው። ይህንን ቃል ሰጥቻቸዋለሁ አለ። የምስራች አገልጋዮች የሆናችሁ ሁላችሁ የተቀበላችሁት ቃል የሚሰራ ቃል ነው። ሃሌሉያ! ማራዶስ ሳካዳላቫኒያ ከወልድ የተቀበልኩት ቃል የሚሰራ ቃል ነው። እነርሱም ተቀብለውኛል ብሏል። እኔ ቃሉን ተቀብየዋለሁ። ሕያው ቃል ነው። ኢየሱስ ሲሰራበት የነበረው፣ በምድር ላይ ተጽዕኖ ሲፈጥርበት የነበረ፣ በምድር ላይ ሲያሸንፍበት የነበረ፣ በምድር ላይ ኃያል የሆነበት፣ አጋንንቶችን የመታበት፣ ሙታንን የቀሰቀሰበት፣ ዲዳዎችን የፈወሰበት፣ ዕውሮችን ያበራበት፣ ደግሞ ያስተማረበት ቅዱስ ጻድቅ ሕያው ቃል ነው። የሰጠኸኝን ቃል ሰጥቻቸዋለሁ እነርሱም ተቀብለውታል። አዎ እኔ ተቀብየዋለሁ። በሚሰራ ቃል ተባርኬያለሁ። ቅዱሳን፣ ለዚህ ነው ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር የሚለው። እንደ እግዚአብሔር ቃል ለሚናገሩ ለነሱ የእግዚአብሔር ቃል ይሰራላቸዋል። የእግዚአብሔር ቃል የተዘጋውን ይከፍትላቸዋል። ቃሉን ላከ ፈወሳቸው እንደተባለ የተላከው ቃል፣ ወደ አንተ የደረሰው ቃል፣ አንተ ጋር የመጣው ቃል የሚፈውስ፣ ነፃ የሚያወጣ፣ የሚባርክ፣ የተዘጋውን የሚከፍት፣ በዚህ ምድር ላይ አሸናፊ እንድትሆን የሚያደርግ ነው። ይህን ቃል ተቀብለሃል። ለዚህ ነው እንደ እግዚአብሔር ቃል ይናገሩ የሚለው። ስለዚህ አገልጋዮች አብ ለወልድ የሰጠው ቃል ወልድ ለእኛ ሰጥቶናል። የሰጠኸኝን ቃል ሰጥቻቸዋለሁ እነርሱ ደግሞ ተቀብለውታል ይላል። የተወደዳችሁ ከወልድ የተቀበላችሁት ቃል የሚሰራ ቃል ነው። የታሰሩትን የሚፈታ፣ የሞቱትን የሚቀሰቅስ፣ የታመሙትን የሚፈውስ፣ በምድር ላሉት ኢየሱስ ላልበራላቸው ቅዱስ ብርሃን የሚሆን የሚሰራ ቃል፣ የሚፈውስ ቃል ከወልድ ተቀብላችሁ አገልጋዮች ኢየሱስ በምድር ሲሰራበት የነበረውን ቃል ሰጥቷቸዋል። ኢየሱስ በምድር ሲያገለግልበት የነበረውን ቃል ሰጥቷቸዋል። ኢየሱስ በምድር ሲያስተምር የነበረውን ቃል ሰጥቷቸዋል። ኢየሱስ በምድር ድል ያደረገበትን ቃል ሰጥቶናል። እኛም ተቀብለነዋል። ይሄ ቃል ባንተ ሕይወትም ዛሬ በጌታ በኢየሱስም በኃያልነት፣ በገዥነት፣ በልቀት በጌታ በኢየሱስም ይስራላችሁ። የቃሉ ኃይል በኢየሱስም በአንደበታችሁ ላይ ይገለጥ። በቃሉ የከፈታችሁት ይከፈትላችሁ። በቃሉ የዘጋችሁት ይዘጋላችሁ። በቃሉ የጸለያችሁት ነገር በኢየሱስም መልስ ያምጣላችሁ። እንዲህ እባርካችኋለሁ። የተቀበላችሁት ቃል ከዚች ቀን ጀምሮ በኢየሱስም ይስራላችሁ። ሙታን ይቀስቅስላችሁ። ዲዳዎችን በጌታ በኢየሱስም ያናግርላችሁ። ስታስተምሩ፣ ስታናግሩ፣ ስታስተምሩ፣ ስትሰብኩ፣ ስትጸልዩበት በኢየሱስም ይስራላችሁ። ሕይወት ያለው ቃል፣ የሚሰራ ቃል በጌታ በኢየሱስም ይሁንላችሁ። ከወልድ የተቀበላችሁት ቃል የሚሰራ ቃል። ተባረኩ።
በኢየሱስ ስም አሜን።